እውነተኞች እነዚህ አካላቶች የሚንፈሻፈሹበት የሚደሰቱበት የሚንፈራሰሱበት የሆነ ዕለት ነው። ደግሞም እዛች ጀነት ውስጥ ኻሊዲነ ፊሃ እሷ ውስጥ ዘውታሪ ሲሆኑ አላህ ትክክለኛ የሆነችን አቂዳ የያዙ ነብዩ አለይሂ ሰላቱ ወሰላም ሱና ላይ ቀደምቶች መንገድ ላይ የሆኑ አካላቶች ማለት ነው። እውነተኝነትን ተላብሰው ሲሄዱ የነበሩ አካላቶች ማለት ነው። አላሁ ጀለ ወዐላ ትልቅ ሽልማት እንዳላቸውና እንደሚደሰቱ እየነገረን ነው። ኻሊዲነ ፊሃ አበዳ ዘላለም እሷ ውስጥ ዘውታሪዎች ሲሆኑ የተለያዩ ጀነቶች አሉላቸው አላህ። በምናቸው መሰረት ቢሰበብ ሲድቂሂም በእውነተኝነታቸው እውነተኞች ስለሆኑ በአቂዳቸው እውነተኞች ስለሆኑ በንያቸው እውነተኞች ስለሆኑ በአክቲቪቲያቸው በተግባራቸው አላህ ዘንድ እነዚህ ሽልማቶች አሏቸው አላህ ሱብሓነሁ ወተዓላ። ረዲየላሁ ዐንሁም ወረዱ ዐንሁ ከአላህ የተሰጣቸውን ደመወዝ ከአላህ የተሰጣቸውን ደስታ ከአላህ የተሰጣቸውን ሽልማት ወደዋል እነዚህ አካላቶች። እንደዚሁም ደግሞ ከነሱ አላህ መልካም ስራዎቻቸውን ዱንያ ላይ ሲሰሯቸው የነበሩትን እውነተኝነታቸውን ሁሉ አላህ ወደደላቸው። እነሱም በአላህ ሽልማት ወደዱ። እነዚህ አካላቶች ወደዋል አላህ። ታዲያ ይሄ ذلك الفوز العظيم ይህ እንግዲህ ትልቅ የሆነ ስኬት ነው፣ ትልቅ የሆነ እድል ነው። አላህ ዘንድ መሸለም እንደዚሁም ደግሞ ከእሳት መራቅ ከጀሃነም ተርቆ ጥሩ የሥራ መዝገብ ተሰጥቶ በአላህ መልካም በሆነ ፊት መታየትና እንደዚሁም ደግሞ የአላህን እዝነት ማግኘት ትልቅ የሆነ ሽልማት ነው ዒባደላህ። ይህ የሚሆነው መቼ ነው? እውነተኞች ስንሆን እዚች ዱንያ ላይ እዚች የፈተና ሀገር ላይ እዚች ብጥብጥ የሞላባት የሆነችው ሀገር ላይ እውነታን ስንላበስ እውነተኛ አቂዳን ይዘን ስንሄድ እንደዚሁም ደግሞ ቀልበን ሰሊም ጥሩ የሆነችን ቀልብ ጥሩ የሆነችን ልብ ይዘን ከአላህ ጋር ስንገናኝ ነው። በተውሂድ የታነጸች በትክክለኛ እምነት የታነጸች የሆነችን ቀልብ ይዘን ስንሄድ ማለት ነው። ይህ ነው አላሁ ስብሓነሁ ወተዓላ ያስቀመጠልን በዚህ ልክ ነው። ወከዛሊከ ነቢዩ ዓለይሂ ሰላቱ ወሰላም የነገሩን በዚህ ልክ ነው ማለት ነው። ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ወዐርዳህ አላሁ ስብሓነሁ ወተዓላ መልካም ስራውን ይውደድለትና ያ ታላቅ የመልእክተኛው ሰሓቢ የመልእክተኛው ተማሪ ያ ቁርአን ላይ ትልቅ ተርኪዝ ያለው የነቢዩ ዓለይሂ ሰላቱ ወሰላም ተማሪ ይናገራል። መልእክተኛው የተናገሩትን መልእክተኛው ለሰዎች ያስተላለፉትንና ለሰሃቦች ያስተማሩትን የሆነውን ነገር ይናገራል። አለይኩም ቢስድቅ አሉ መልእክተኛው ዓለይሂ ሰላቱ ወሰላም። አለይኩም ቢስድቅ ፈኢነ الصدق يهدي إلى البر وإن البر يهدي إلى الجنة وإن الرجل لا يكذب حتى يكتب عند وإن الرجل لا يصدق حتى يكتب عند الله صديقا قالوا النبي عليه الصلاة والسلام. عليكم بالصدق የእውነተኝነትን ነገር አደራሉ። እውነተኛነትን መላበስን አደራችሁን አሉ። እውነተኛ በሁሉም በእንቅስቃሴያችሁ ሁሉ የእውነተኝነትን ነገር አደራ። አለይኩም አይኹዙሁ ያዙት፣ በጣም ተጠባበቁት፣ አጥብቃችሁ ያዙ ነው። ስለዚህ ምንድነው እውነተኝነትን አደራ። በሁሉም ነገር በእምነትም ላይ ታማኝ፣ በእምነት ላይ እውነተኛ፣ በአቂዳ ላይ እውነተኛ፣ በንያ ላይ እውነተኛ፣ በተግባር እውነተኛ። የእውነተኝነትን አደራ፣ እውነተኝነትን ነገር አደራ። ለምን ከተባለ እውነተኝነት የሚባለው ነገር ወደ መልካምና ወደ በጎ ነገር ያመላክታል፣ የሰው ልጅ ይመራዋል። وإن البر يهدي إلى الجنة አስከተሉ። ቢር የሚባለው መልካምነት የሚባለው ነገር ደግሞ አንድን ሰው ወደ ጀነት ይመራዋል፣ ወደ ጀነት ያመላክተዋል። وإن الرجل لا يصدق حتى يكتب عند الله صدقا አንድ ሰው እውነታን ይናገራል፣ እውነታን ይከታተላል፣ ሁሉ ጊዜ እውነትን ይናገራል፣ እውነትን ይተገብራል አላህ ዘንድ እውነተኛው እስከሚባል ድረስ አላህ ዘንድ እውነተኛ እንድንባል ማሰብ መቻል አለብን። በዛ ልክ መስራት መቻል አለብን። የነብዩ አለይሂ ሰላቱ ወሰላም ምክር ውስጣችን ላይ ገብቶ ውስጣችን ላይ ሰርጾ አላህ ዘንድ የምንሸለምበትን ሚንስ ማመቻቸት መቻል አለብን ማለት ነው። የሷሃቢዎች አካሄድ በዚህ ልክ ነበር። እውነተኝነትን የተላበሱ ነበሩ። እውነተኝነትን ተላብሰው
የነቢዩ ዓለይሂ ሰላቱ ወሰላምን ጎዳና ይዘው የጌታቸውን ቃል ይዘው ወደፊት የሚጓዙ ነበሩ። ይህንን ዲን እውነተኝነትን በመላበስ ነው ወደኛ ያመጡልን ያስተላለፉልን። ከመልእክተኛው የሰሟቸውን ሐዲሶች በመያዝ በማስተላለፍ ለቀሪው ትውልድ በመስጠት ይህ ዲን እኛ ዘንድ ደርሷል ማለት ነው። እውነተኝነት የሚያመጣውን ውጤት ምንም ሊያመጣው አይችልም። እውነተኝነት የሚባለው ነገር ትልቅ የሆነ ውጤት ነው፣ የውጤት ምንጭ ነው ማለት ነው። ለዛም ነው መልእክተኛው ዓለይሂ ሰላቱ ወሰላም እውነተኝነትን አደራ እያሉ ምን ያደረጉት ማለት ነው? መልእክትን ያስተላለፉት ማለት ነው። ዑመር ብን አልኸጣብ ረዲየላሁ ዐንሁ፣ ዑመር በጀግንነቱም ይታወቃል። ለአመፀኛም መውሰድ ያለበትን እርምጃ ይወስዳል ከፈለገ። በዛ ልክ ግን በእውነተኝነት ላይ አጥብቆ ይመክር ነበር፣ ይናገርም ነበር። ከንግግሮቹም ውስጥ ምን ይላል ማለት ነው? ኢነ ሲድቀ አማነቱን፣ ሲድቅ የሚባለው ነገር እውነተኝነት፣ ሐቀኝነት የሚባለው እኮ ነገር አማነቱን አማና ነው ይላል። የታማኝነት ምልክት ነው። ወከዛሊከ ደግሞ አማና ነው። ወልከዚቡ ኺያነቱን ይላል። ውሸት የሚባል ነገር ደግሞ ክዳት ነው፣ ማታለል፣ ማጭበርበር፣ ማለባበስ፣ እንደዚሁም ደግሞ ምን ማለት ነው? የተለያየ ነገራቶችን ማመሳሰል። ሹፍ ያ አብደላህ፣ እውነተኝነትን ስንላበስ አላህ ያዘዘብንን የቁርአንን አስተምሮት እያዝን ነው። ከዛሊከ መልእክተኛው የሰጡትን አስተምሮት እያዝን ነው። ሰሐቢዮች ሲናገሩትና ሰሐቢዮች ሲሄዱት የነበረን ጎዳና እየተጓዝን ነው። ውሸትን ስንላበስ ግን የካህዲያኖችን ባህሪ፣ የኩፋሮችን ባህሪ፣ የሙናፊቆችን ባህሪ እየተላበስን ነው ማለት ነው። ምናልባት ከነሱ ጋር መላበስ፣ የነሱን ገጽታ ባህሪ መላበስ ደግሞ ትልቅ የሆነ መዘዝ አለው ማለት ነው። መልእክተኛውም ዓለይሂ ሰላቱ ወሰላም እንደነገሩን ማለት ነው፣ መን ተሸበሀ ቢቀውሚን ፈሁወ ሚንሁም። በንግግር እነሱን መምሰል የለብንም። ወከዛሊከ በእምነታችን ሙናፊቆችን ልንመስል አይገባ። ሙናፊቆች እኮ ላይ ገጽታቸውን ምንድነው የሚያደርጉት? ኢስላሚክ ያደርጋሉ። እስላማዊ ገጸ ባህሪን ይላበሳሉ። እስላማዊ ገጸ ባህሪን ተላብሰው ውስጣቸው ላይ ግን ምንድነው የሚያምቁት ማለት ነው? ሸርን ነው፣ ኩፍርን ነው። እንደዚሁም ደግሞ እስላምና ሙስሊሞችን የሱና ሰዎችን መጉዳትን ውስጥ ላይ ይደብቃሉ። ይህ ትልቅ የሆነ አደጋ ነው። አላሁ ጀለ ወዐላም ሱረቱል በቀራ መግቢያ አካባቢ ስለ አማንያኖች አውርቶ እንደዚሁም ደግሞ ስለ ካህዲያኖች ከተናገረ በኋላ ስለ ማኖች ገባ? አላህ ስለ ሙናፊቃኖች ገባ። ስለ መናፊቃኖች ገብቶ በሰፊው ዳሰሳል። አደገኛ የሆኑ አካሄድ ያላቸው አካላቶች ናቸው ማለት ነው። ስለዚህ እንዳጠቃላይ ውሸት የሚባል ነገር የሙናፊቆች ባህሪ ሲሆን የአማኞችና የተላላቆች ባህሪ ደግሞ እውነተኝነት የሚባል ነገር ነው። እውነተኝነትን ልንላበስና በሱ ላይ መጓዝ ግድ ይለናል ማለት ነው። ለዛም ነው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን ይላል ማለት ነው? ያ ታላቅ ሰሃቢ የነቢዩ ዓለይሂ ሰላቱ ወሰላም የሚወዷት ልጃቸው ባለቤት የሆነው ዓሊ ምን ይላል? አነጃቱ ፊ ሲድቅ ይላል። ነጃ ያለው መዳን እንደዚሁም ደግሞ ውጤታማነት ያለው ስኬታማነት ያለው በምንድን ነው? በእውነተኝነት ነው ይላል። ወላሂ እውነተኝነት ተላብሰን ከእውነተኝነት በላይ ውጤት የሚያመጣም ነገር ስለሌለ እውነተኞችን ነው። አሁን ትልቁ ችግር እሱናም ላይ ችግር የሚያመጣው ለአንድነትም ችግር የሚያመጣው ውሸትን የሚላበስ የሆነ አካል ነው። ወከዛሊከ ደግሞ ውስጥ ላይ ሸርን አምቆ ከላይ ጥሩ ገጸ ባህሪን የሚላበስ የሆነ አካል ለሱናም ጸር ነው። ወከዛሊከ ለሱንዮችም ጸር ነው። እንደዚሁም ደግሞ አጠቃላይ ለአካሄድ ለወንድማማችነት ትልቅ የሆነ ጸር ነው ማለት ነው። አላሁ ስብሓነሁ ወተዓላ ግን የውስጣችንን እሱ ያውቃል። ማንም አካል ሸርን ውስጥ ላይ ሰንቆ ከላይ ጥሩ ገጸ ባህሪን ቢላበስ አደጋው አላህ ስብሓነሁ ወተዓላ ዘንድ ነው። አደጋው የዓለማቱ ጌታ ዘንድ አላህ ዘንድ ነው ማለት ነው። ራሳችንን ማስተካከል ግድ ይለናል። ወከዛሊከ ደግሞ ለአላህ ታማኞች ልንሆን ግድ ይለናል። በተለይም በአቂዳ ዙሪያ ማለት ነው። ይህንን ስንይዝ አላህ ያግዘናል፣ ይረዳናል ማለት ነው። ኢማም ኢብኑል ቀይም ረሕመቱላሂ ዐለይህ ኢብኑል ቀይም ምን ይላሉ ማለት ነው? አስሲድቁ መንዚለቱን ዐዚማ ይላል። ሲድቅ የሚባለው ነገር ትልቅ የሆነ ደረጃ ነው። ትልቅ የሆነ የደረጃ እርከን ነው። በል እንዳውም ማለት ነው ይሄ አስሉል ኢማን ወከዛሊከ ደግሞ አስሉል አዕማል አሷሊሓ የመልካም ስራዎች መሰረት እንደዚሁም ደግሞ የኢማን መሰረት ነው። ምን የሚባለው ነገር? አስሲድቅ፣ ሲድቅ የሚባለው ነገር